አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንደተወደዳችሁ የተከበራችሁ ቤተሰቦቼ ሰላም ናችሁ? እንዴት ናችሁ? ባላችሁበት አላህ ሰላም ያርግላችሁ። አላህ ለሀገራችን ሰላም ያውርድልን። ሰላም ለሀገራችን። ሰላም የሁሉም ነገር መነሻ ነው። ሰላም ካለ ሁሉ ነገር አለ። የፈለገ ልዩነት ቢኖረንም የፈለገ የማያጣለን ነገር ቢኖረንም የማስታርቀን ብዙ ነገር አለን። ምክንያቱም ተዋልደናል፣ ቤተሰብ ነን። ያልተዋለደ ዘር የለም እዛ ኢትዮጵያ ላይ ሁሉም ተዋልደዋል። እስላም ከክርስቲያኑ፣ ክርስቲያን ከእስላሙ፣ አማራው ከኦሮሞ፣ ትግሬው ከአማራ ያልተጋባ የለም። ስለዚህ ብዙ ማጣላን ነገር ቢኖርም ብዙ ማስታርቀን ነገር ስላለ አላህ ለሀገራችን ሰላም ያውርድ። ሰላም ለሀገሬ እመኛለሁ። ምክንያቱም በሰው ሀገር ከሀገሬ ከወጣሁ 10 ዓመቴ ነው። ሀገሬን ሰላም ሆና ማየት ፈልጋለሁ። ምክንያቱም ቤተሰቦቼን እፈልጋለሁ፣ እናቴን ማግኘት እፈልጋለሁ፣ ልጄን ማየት እፈልጋለሁ። ናፍቆኛል። እህቴን ማየት እፈልጋለሁ፣ ጎረቤታችን ማየት እፈልጋለሁ፣ ያሳደጉኝን ዘመድ አዝማዶችን ማየት እፈልጋለሁ። በጣም ናፍቆኛል። ይሄ ደግሞ ሁሉም ሰው ጋር አለ ብዬ ተስፋ አለኝ። ቤተሰቦቹ ያልናፈቀ፣ ጎረቤት ያልናፈቀ፣ ሰፈሩ ያልናፈቀ አይደለም። የሰፈር ሰው አይደለም ዘመድ አዝማድ እንጨት ያልናፈቀው የለም። ሰፈሩ ላይ የቆመ እንጨት፣ ሰፈሩ ላይ የተጫወቱበት ቦታ ያልናፈቀው ሰው የለም። ከአገር ወጥቶ የሰው ሀገር ላይ ሲኖሩ አገራቸው ላይ ያደረጉት ነገር ሁሉ ትዝታ ናቸው። ደስ ስላሉ ጊዜው ተመልሶ በመጣ ይላሉ። እድሜያቸው ትልቅ ነው። ራሱ በ50 በ60 ዓመት ያሉ ሰዎች የተጫወቱበትን ቦታ አይረሱም። ትዝታቸውን አይረሱም። ትዝታችን ያሳለፍንበት ቦታ ልናገኝ እንፈልጋለን። ስለዚህ አላህ ለሀገራችን ሰላም ያውርድልን። የሰራነው ንብረት አለን፣ የለፋንበት፣ የተገረፍንበት፣ አፈር ድቤ የጋጥንበት፣ አረቦቹ ለምንሰራው ስራ ብሎ ስንት ስቃይ ያሳለፍንበት አለን። ለዚህ እሱን ለማግኘት ደግሞ ለሀገራችን ሰላም ያስፈልጋል። ሰላም ካለ ቤተሰቦቻችን እናገኛለን። ሰላም ካለ የሰራነውን ንብረት እናገኛለን። ያለበለዛ ቤተሰቦቼም ንብረቴም የለም ማለት ነው። እባካችሁ የምትሰሩት ቪዲዮ ላይ ጥሩ ነገር መስራት ትችላላችሁ። መጥፎ ነገር ሰርታችሁ ትልቅ ቪው ከምታገኙ በ10 ሺህ በ5 ሺህ በ20 ሺህ ከምትታዩ ጥሩ ነገር ሰርታችሁ በ50 ሰው በ40 ሰው ብትታዩ ይሻላችኋል። አላህን ፍሩ። ስንሞት ከአላህ ጋር የማይገናኝ ሰው የለም። ለቪው ብላችሁ ያለውን ያሌለውን በአይናችሁ ያላየችውን ሬሳ የአከሌ ዘር ነኝ ብሎ የማይናገረውን ሬሳ የኦሮሞ ከሆነ የአማራ ነው፣ የአማራ ከሆነ የትግሬ ነው፣ የከሌ ነው፣ ሙስሊም ከሆነ ክርስቲያን ነው፣ ክርስቲያን ከሆነ ሙስሊም ነው፣ ይሄ ሞታ የኔ ዘር ነው፣ ጎሽ እንኳን ሞተ፣ ወይኔ ለምን ሞታ እያላችሁ የምሰሩት ቪዲዮ ዋጋ ያስከፍለናል። በአዱኛም በአከራም ከፈለጋችሁ በእንጨት ማመን ትችላላችሁ። በውሃ ማመን፣ በድንጋይ ማመን መፍታችሁ ነው። ሃይማኖት የግል አገር የጋራ ነው። ስለዚህ ምንም ነገር የምታምኑበት ነገር ደግሞ ዞራችሁ ስትሞቱ ከአላህ ጋር ነው የምትገናኙት። እባካችሁ ይሄን አትርሱት። የተለያየ ሃይማኖት ቢኖረንም ሁላችንም የምንሄደው አላህ ጋር ነው። የመጣነው ካፈር ነው፣ የምንመለሰው ካፈር ነው። እያንዳንድ የሰራንን ላይክ፣ ሰብስክራይብ፣ ኮመንት ቆንጆንም መጥፎንም ነገር የጻፍንበትን እንጠይቅበታለን። ጥሩ ነገር ከሰራን ጀነት እንገባበታለን። መጥፎ ነገር ከሰራን አዛብ እንገባበታለን። ሰውን እየነካካን ያለለውን ባህሪና ያለውን ባህሪ እያረግንበት መጥፎ ጸባይ ሰተኑ ክፉ ከምናረጋቸው ዘረኛ ያልሆኑትን ሰዎች ዘረኛ እንዲሆኑ፣ ሃይማኖታቸውን የሚወዱ ሰዎች ሃይማኖታቸውን እንዲጠሉ ከምናረግ ጥሩ ነገር ብንሰራ ይሻለናል። እኛ ውዶች የተወደድን የተከበርን ኢትዮጵያን ያስከብር ጥሩ ነገር ሰርተን ቤታችን በቆርቆሮ የነበረ በግንብ በሳር የነበረ በእንጨት ቤት ያሌላችሁ በሸራ ወጥሮ ወይ እናቶቻችን በሰው ቤት እየሰሩ እንጀራ እየጋገሩ ጠላ እየሸጡ ለሰው ቤት እንኩሮ እያንኩሩ ያሳደጉንን ህይወታቸውን ቀይረን የምንኖር ምርጦች የአረብ ሀገር ሴት ነን። ታዲያ የቤተሰቦቻችን ህይወት ከቀየርን ኢትዮጵያን ቀየርን አይደለም የምንባለው? እኔ ቤተሰቦቼን ከቻልኩኝ ቤተሰቦቼ ተቸግሮ ጎረቤትን ካላስቸገሩ ኢትዮጵያን እንደቻልኩኝ ነው የማስበው። ትልቁ ነገር አንድ ሰው ራሱን መቻል ነው። ራሱን የቻለ ሰው ታጋይ ነው። ከራሱ ጋር ታጋይ ነው። ለሀገሪቷ እንደታገለ ማሰብ አለበት። ስለዚህ አንድ ሰው ቤተሰቦቹን ሰበሰበ፣ በዙሪያ ያለውን ሰው ጎረቤቶቹን ረዳ ማለት መላ ኢትዮጵያን እንደረዳ ነው።
ረዳ መቁጠር አለበት። እባካችሁ መጥፎ ነገር የምትሰሩ ልጆች ጥሩ ነገር መስራት ትችላላችሁ። የራሳችን ታሪክ ተወርቶ የማያልቅ እያሳለፍነው የደስታ ጊዜ፣ የአዘን ጊዜ፣ ክፉ መዳሞች፣ ጥሩ መዳሞች በቤታችን ውስጥ ያሳለፍነውን ውጣ ውረድ እንኳን በድምፅ አስቀምጠን እንኳን ቪዲዮ ሰርተን አይደለም በቴሌቪዥን በየቀኑ አንዳንድ ሰዓት ብናሳልፍ የማያልቅ ታሪክ አለን። የራሳችን ታሪክ። እባካችሁ ሁላችሁም ወደ ራሳችሁ ተመልሳችሁ የራሳችሁን ታሪክ ለማቅረብ ሞክሩ። የእናንተ ታሪክ ራሱ ትልቅ ድራማ ይወጣዋል። ምክንያቱም ብዙ ውጣ ውረድ ውስጥ አሳልፈናል። እኔ ታሪኬን አቀርባለሁ ብዬ ክፍል 2 ላይ ደርሻለሁ። ዛሬ ግን ክፍል 3ን አልቀጥልም፣ ሌላ ጊዜ እቀጥላለሁ። ምክንያቱም አንድ ሰው ይሄ ዩቱብ ስከፍት የራሱ እቅድ አለው። ዩቱብ መክፈት ብቻ ሳይሆን ይሄን ነገር ሰራበታለሁ ብለን እየከፈትነው ነገር ነው። ዩቱብ ኢሜሉን ስናወርድ ማለት ነው። ስለዚህ ያን ነገር መስራት እየቻልን ምግብ ከሆነ ምግብ፣ ጸጉር የማሳድግ ነገር ከሆነ ጸጉር፣ ሜካፕ ከሆነ ሜካፕ፣ ምክር ከሆነ ምክር፣ ሃይማኖታዊ ነገር ከሆነ ሃይማኖታዊ ነገር ያሰብነው ነገር አለን የራሳችን። ለምሳሌ እኔ አሁን የሴቶች የአረብ ሀገር ሴቶች ታሪክ አቀርብበታለሁ ብዬ ነው የከፈትኩኝ። ታሪኬ ስለማያልቅ አላ ብሎ ደግሞ ከዚህ ዩቱብ የሆነ ነገር ከወፈቀኝ እኔ በየቲምነት ውስጥ ስላደግኩኝ በየቲምነት ውስጥ ያሉትን ልጆች የተቸገሩት ተቸግሬ ስላየው በልጅነቴ እነሱን ለመርዳት አስቤ ነው የከፈትኩኝ። 2 እቅድ ይዤ፣ አንደኛ ታሪኬን ያሳለፍኩትን ውጣ ውረድ፣ ያለቀስኩባቸውን፣ የተደሰትኩባቸውን፣ የተከፋውባቸውን ብዙ ውጣ ውረድ ለ11 ዓመት ያሳለፍኩበትን እሰራበታለሁ፣ አቀርብበታለሁ። ታሪኬ ራሱ ትልቅ ስራ ነው በምለው ይሄ ታሪክ ለምን ይጠቅማል ብትሉ፣ አንደኛ ያሳለፍነውን ውጣ ውረድ ቤተሰቦቻችንም ሆነ የሀገር ሰው ሊረዱን አይችሉም። ቢያንስ የተቀመጠ ቪዲዮ ካለ የታወቀ ኢትዮጵያኖች በህይወት እያለን አንወደድም፣ ስንሞት ነው የምንወደደው። የልጅ እናት ነኝ። ልጄ ታሪኬን አታውቅም። እናትሽ ጥላሽ ሄደች ልሏት ይችላሉ ብዙ ሰዎች። እሷም ዛሬ የምትረዳኝ ለገንዘብ ብዬ ጥያት እንደሄድኩ ነው። ለምን እንደሆነ አታውቅም። ያሳለፍኩትን ውጣ ውረድ አታውቅም። ለምን አትመጪም? ገንዘብ መርጠሽ ነው ከኔ ትለኛለች። ግን ደግሞ የእሷን ህይወት ለማሳለፍ ጥሩ ቦታ እሷን ለማኖር ለእሷ ጥሩ ነገር ለመስራት ነው። ይሄ አይገባትም። ለእሷ አልቀየማትም። ምክንያቱም ልጅ ነች። ከዛ የሚባትን ነው። እናትሽ ጥላሽ ሄደች፣ እናትሽ አስቀምጣሽ ሄደች፣ እናትሽ ብትወድሽ ትመጣ ነበር ስለምሏት ማለት ነው። ልጄን ከምንም በላይ ነው መወዳት። ለድንገት ልጄን ማጣት አይደለም ማስቀየም አልፈልግም ስለምወዳት። አላህ ያቆይልኝ። ቢያንስ በህይወት ካለው ያሳለፍኩትን ውጣ ውረድ፣ የደስታ ጊዜ፣ ያዘኔ ታሪኬን ለምን እንደወጣው ለምን አስቀምጫት የት አስቀምጫት እንደወጣው እነግራታለሁ። እንደ ድንገት ደግሞ አላህ አይበልና ህይወቴ በስደት ውስጥ የምታልፍ ከሆነ መኖሬን ተስፋ አለኝ። ግን ደግሞ አላህ ደግሞ ቀድሬ ያለቀለት ህይወቴን ሊወስድ ይችላል። ለዛ የተቀመጠ ቪዲዮ ደግሞ ቤተሰቦቼንም ሆነ አረብ ሀገር ገና ለሚሰደዱት ልጆች ትምህርት ይሆናቸዋል። ቤተሰቦቼም ይህን ቪዲዮ ያይቶ ስንቴ እየተከፋው እነሱን እንደረዷቸው፣ ስንቴ እየተገፋው ለእነሱ እንዳያለቀስኩኝ እኔ በቁስል ላይ ያለው እነሱን ለማሳከም መሯሯጠው ያሳለፍኩትን ውጣ ውረድ እንድገባቸው በሚል በቪዲዮ መልክ ሰርቼ ያስቀምጣለሁ። ታሪኬ ብዙ ነው አያልቅም በምለው ዩቱብ ከፈትኩኝ። ሁላችንም የራሳችን እቅድ ልንሰራበት፣ ልናድግበት፣ ልናስተምርበት የከፈትነው አለ። ወደ ስራችሁ ተመለሱ። ፖለቲካ አባት አለው። እኛ ለፖለቲካ ብቁ አይደለንም። ያሳለፍነው ውጣ ውረድና ያለ ትምህርት የወጣ ነው። በብዛታችን የተማርነው ብበዛ 10 በብዛት ደግሞ 4፣ 5፣ 3 ከዛ ነው የወጡት። ለምሳሌ እኔ 10 ዓመት ትምህርት ቤት ውስጥ ያሳለፍኩ ነኝ። እንደውም 11 ዓመት ያሳለፍኩ ነኝ። ግን ዛሬ ላይ ደግሞ ምንም የተማርኩት ነገር የማስታውሰው ታሪክ የለኝም። እኔና ትምህርት ተራርቀናል። አይምሮዬ በጩኸት በጭንቀት በሀሳብ በልቅሻ አይምሮዬ ተላውጧል። ስለዚህ እኔና ትምህርት ተራርቀናል። እንዴት ነው እኔ የሀገሬን ታሪክ ሳላቅ ፖለቲካ ላወራ ላቀርብ የሚችለው? አገርና ሀገርን ማልናውሰው
አገሬን እወዳታለሁ፣ እፈልጋታለሁ፣ ብሔሬንም እፈልጋለሁ፣ ሃይማኖቴንም እፈልጋለሁ፣ የተወለድኩበት ሰፈርም እፈልጋለሁ። ሁሉም አብሮ ሊሄድ ይችላል። አይዋጋም፣ አይደራረስም። የማለያየን ነገር ካለ ራሳቸው ተምሮ ታሪኩን አውቆ ጉዳቱን አውቆ ወክለው የቆሙት እነሱ እዛ መጨረስ ይችላሉ። እኛ ግን አያምርብንም። ማድረግ ያለብን ነገር ብኖር የተጎዱት ሰዎች ስናያቸው እነሱን መርዳት፣ ለሀገራችን ስንሰግድ ወይ ጸሎት ስናደርግ ዱዓ ማድረግ፣ አላህ መለመን፣ አላህዬ ሰላም አውርድልን ለሀገራችን። የምንሰራው ቪዲዮ ዛሬ ቪው ለማየት የከሌ ዘር ይበልጣል፣ እናንተ እንደዚህ ናቸው፣ በዚህ ወጡ፣ እናንተ ችግር ያለባችሁ፣ እናንተ አነሳ፣ እናንተ እንደዚህ ናቸው የምንባባለው ነገር ነገ አላህ ፊት ያስጠይቀናል እንጂ አያስደስትንም። ስለዚህ አላህ ከምናስቀይም ራሳችን ተቀይመን ብንቀመጥ ይሻለናል። ምክንያቱም ዞረን እቺ ምድር አምሰን ምድሯ ስር ነው የምንገባው። አፈር ለብሰን ነው የምንተኛው። ዛሬ እንደፈለግን ልናወራ እንደፈለግን ልናደርግ እንችላለን። በአንድ ደቂቃ ወይ በአንድ ሰከንድ ደግሞ ሞት የሚባል ነገር ስመጣ አፋችን ይዘጋል። ታሪካችንን ሳናስቀምጥ ታሪክ ሳንሰራ ለምንድን ነው የአያቴን የቅድመ አያቴን ታሪክ መስራት የምንፈልገው? እኛ የራሳችን ታሪክ አለን፣ የማያልቅ ተሰርቶ የማያልፍ ተወርቶለት የማያልቅ። ስለዚህ ውድ የተወደዳችሁ የአረብ ሀገር ሴቶች ሁላችሁም የራሳችሁ ታሪክ እንድትሰሩ እጠይቃችኋለሁ። የእናንተ ታሪክ ራሱ ተወርቶ የማያልቅ ውጣ ውረዱ ያሳለፋችሁት ረዘም ያለው ጊዜ አብሶ በእልቅሻ የምናሳልፈው ነገር እኛ እየቸገረን የምንረዳቸው የታመማውን ሁሉ አምነን የምንረዳቸው ገንዘባችን የበሉ ሰዎች ቢያንስ እንደዚህ አይነት ቪዲዮ ስንሰራ አሁን ብዙ አረብ ሀገር ስለተከፈተ ከአገር ቤት የሚሰደዱ ልጆች እንደኛ አይበሉም። ከ30-20 ዓመት በፊት አረብ ሀገር የነበሩ ሰዎች የእኛን ሀል ገንዘብም ሆነ የሆነ ነገር የላቸውም። ምክንያቱም የእኛን ሀል ትንሽም እውቀት ስላሌላቸው በምልኩ ሰዎችም ሆነ አብሮ ባሉ ሰዎች በዙራቸው ባሉ ሰዎች ስበሉ ነበር። በቤተሰብም እኛ ብንበላም ዛሬ ቤት ያሌላት ሰው የለችም። አረብ ሀገር ላይ ረዘም ያለ ጊዜ ቆይታ ቤት ያሌላት ሰው የለችም። ስለዚህ የሚመጡ አሁን በብዛት አረብ ሀገር ስለተከፈተ ብዙ ሀገር ስለተከፈተ አሁን የሚወጡ ልጆች ደግሞ ከኛ ትምህርት ወስዶ ራሳቸውን ከጽዳት ተነስቶ እስኪ ገንዘባቸውን እንዴት መያዝ እንዳለባቸው ለቤተሰብ መኖር ምን ያህል እንደሆነ እንዴት መኖር እንዳለባቸው ይሄን አለመት ሰርተን ተቸግረን ታመን ስንሄድ ቤተሰብ ብዙ ሰዎችን አልቀበል እንዳለ ሁላችንም እያየን ነው። የኔ ነገ ይቀበሉኝ አይቀበሉኝ የማውቀው አንድ አላህ ብቻ ነው። እኔ ይቀበሉኛል እላለሁ፣ ምክንያቱም ስለምወዳቸው። እነሱን አላውቅም፣ እንደማውቃቸው ይወዱኛሉ። ግን ደግሞ እንደዚህ መንገድ ላይ ወድቆ ተበድሎ ተገፍቶ ያሉት ልጆች ሁሉ እንደኔው ቤተሰቦቼን እወዳቸዋለሁ ብላ ገንዘቧን በእነሱ ልካ አስቀምጣ ረድቷቸው ነበር። ዛሬ ግን አናቅሽም የተባለችው መንገድ ላይ የወደቀችው ታማ በጠበል በቁርአን ቤት የተኛችው ስንቶቻቸው ናቸው? እህቶቻችን ነገ የምደርስብንን አናቅም። ስለዚህ እኛ ከነኚህ ገብቶ አገር ቤት መንገድ ላይ ከወደቁት ተምረን ራሳችን መያዝ አለብን፣ ገንዘባችን መያዝ አለብን። ሰውን ማመን የለብንም። አብሶ ብዙ ወንድሞች ያለን ልጆች ራሳችን መጠበቅ አለብን። ሁለተኛ እኛ ህይወታችን አንዴ ተበላሽቷል፣ በሆነ መንገድ ህይወታችን ተበላሽቷል። የሚመጡ እድገት አሁን ከአገር ቤት የሚወጡ ሴቶች እንደኛ መበላት የለባቸውም። አካውንታቸውን ከፍተው ማውጣት እንዳለባቸው፣ ገንዘባቸውን እንዴት መያዝ እንዳለባቸው፣ ስራ ቦታ ራሱ አረብ ቤት ሲገቡ እንደኛ መጥፋት እንዳሌለባቸው፣ መጥፋት ብዙ ነገር ክፋት እንዳለው ብዙ በገንዘብ ሰራለሁ ብሎ ብሞቱ ሬሳቸው አገር ቤት የማይገባበት ችግር ብደርስባቸው መክሰስ የማይችሉበት ይሄ ሁሉ ነገር እየተነገር ቪዲዮ ብንሰራ እነሱ ተምሮ አይጠፉም። ኤጀንሲ ወይ ደግሞ መክተብ ቢሮ ወይ ደግሞ ምንድነው የሚባለው በኢትዮጵያ ያረቢ ኤጀንሲ ነው የሚባለው መሰለኝ በኢትዮጵያ በእነሱ ደውሎ ቤት መቀየር እንደሚችሉ ኤምባሲ እንዳለ እኔ አሁን ኤጀንሲ እንዳለ ኤምባሲ እንዳለ ለእኔ የምናገር ለእኔ የምረዳኝ ሰው እንዳለ አላቅም ነበር። ምክንያቱም የመከረኝ የነገረኝ ሰው ስላልነበረ ከአገር ቤት የሚወጡ ልጆች እንደዚህ አይነት እንዳለ እንጂ ኤጀንሲ አለ ኤምባሲ በተለያየ ቋንቋ ኤምባሲዎቹ ሌላ ስም አላቸው።
ያው ሁሉም ሰው በምረዳው ነው። አንዳንድ ሰው ኤጀንሲ ይላል፣ አንዳንድ ሰው መክተብ ይላል፣ አንዳንድ ሰው ደግሞ ኤምባሲ ይላል። ስለዚህ ኢትዮጵያን ወክሎ ኢትዮጵያኖቹን ለመርዳት በውጭ ሀገር እንዳለ ለነሱ ቪዲዮ ሰርተን ማስቀመጥ። ትልቁ ነገር ደግሞ ሴት ልጆች አብሶ የገጠር ልጆች ጽዳታቸው ላይ ራሳቸውን መጠበቅ እንዳለባቸው ከአገር ሳይወጡ አብሶ የገጠር ልጆች በጣም ቅቤ ስለሚቀቡ ለ2-3 ወር ምንም አይነት ቅቤ ጭንቅላታቸውን ማስነካት እንዳለባቸው፣ ሁለተኛ የምታጠቡበት ነገር ገዝቶ እዛው መልመድ እንዳለባቸው፣ ሶስተኛ ሞዴልስ የተለያየበት ቦታ እንዳያስቀምጡ። በቃ ብዙ ስለ ጽዳት እንዴት ራሳቸውን መጠበቅ እንዳለባችሁ። እኛ አሁን በአረብ ሀገር ሁሉንም ነገር ስለምንጠቀም ሁሉ ሰው ኢትዮጵያ ላይ የምንጠቀም ነው የሚመስለን። ግን ዛሬም ገጠር ላይ እኛ የምንጠቀመው ነገር ከተማ ቦታ ሊኖር ይችላል፣ ገጠር ላይ የለም። ከጥርስ ብሩሽ ተነስቶ ማለት ነው። እንደዚህ አይነት ነገር ልጆች ራሳቸውን አዘጋጅቶ ራሳቸው እዛው ተለማምዶ እንዲመጡ ቪዲዮ መስራት፣ ብዙ ነገር መስራት ስንችል ለምንድን ነው እውቀት ያለንን ነገር የምንሰራው? ያላየኑን ነገር የምንሰራው? ያየኑን ያሳለፍኑን ውጣ ውረድን ሳንሰራ እንዴ? ስለዚህ ስለ ጦርነት ውጣ ውረድ ያሳለፉት ይስሩ፣ እራሳቸው የነበሩበት እዛ ውስጥ ያሉት ይስሩ። እነሱም እኮ ስልክ አላቸው፣ ቪዲዮ እኮ መስራት ይችላሉ። እኛ አገር ቤት የምንገባ ጦርነት ያለበት ቦታ ሸሽተን ወደ ከተማ የምንሮጥ ጨርቃችን ጥለን የምንሮጥ እኔ ሀገሬ ብሆን እኔ እዋጋለሁ፣ እኔ እንደዚህ ያደርጋቸዋለሁ። ወላሂ አለ ስባል ቱክስ በዚህ አለ ስባል ሩጠን የምንሄድንን አንድም ሰው ወንድም ሴት አረቢያ ሀገር ያለ ሰው ጦርነት የሚሄድ የለም። ፈሪ ነን፣ ልባችን ሞቷል። አገር ላይ ያሉ ሰዎች ጠንካራ ናቸው። በአቅምም በሰውነትም በጤናቸው ከኛ ይበልጣሉ። ምክንያቱም ንጹህ የኢትዮጵያ ንፋስ ያገኛሉ። ፍሬሽ የሆነ ምግብ ነው የሚበሉት። እንደኛ አመታትን የቆጠረ ፍላጃ ውስጥ ወራቶችን የቆጠረ አይደለም የሚበሉት። እንደኛ ቤት ውስጥ በር ተዘግቶባቸው አይደለም የሚቀመጡት። ጠንካራ ናቸው። ሞትንም የማይፈሩት። እኛ ሞትን አይደለም አይጥን የምንፈራ፣ እስስትን በራፍ ላይ የምንፈራ ነን። ስለዚህ የምናውቀውን እንስራ መልእክቴ ነው። እወዳችኋለሁ። ካስቀየምኳችሁ አፉ በሉኝ። ሀሳብ ካላችሁ በኮመንት ልታስቀምጡልኝ ትችላላችሁ። ያለ ሰው ማደግ ስለማይቻል ቪዲዮን ያያችሁ ድምፄን የሰማችሁ ላይክ፣ ሰብስክራይብ፣ ኮመንት እንድታስቀምጡልኝ በክብርና በፍቅር እጠይቃችኋለሁ። ሰላም ሰላም ለአገሬ፣ ሰላም ለኢትዮጵያ። ሰላም ካለ ሁሉ ነገር አለ። ሰላም ካለ ቤተሰብ አለ። ሰላም ካለ የተወለድንበት ሰፈር አለ። ሰላም ካለ አብረን ያደግን ጓደኞቻችን አለ። ሰላም ካለ የምንወዳቸው ባላችን ይሁን ፍቅረኛችን ይሁን ሁሉ ነገራችን አለ። ሰላም ካለ ልጅነታችን ያሳለፍንበት ቦታዎች አሉ። ማግኘት እንፈልጋለን አይደለም? እኛ በወጣት እድሜ ያለኑ ሸማግሎች ራሱ በልጅነታቸው የተጫወቱበትን ቦታ ደስ ይላቸዋል። እዛ ቦታ ሲደርሱ ከዘራቸውን አስቀምጠው እፎይ ብሎ ነው ቁጭ የሚሉት። እዚህ እኮ እንጫወት ነበር እላሉ። ትዝታቸውን ያስታውሳሉ። እኛም አላህ ለዛ ደረጃ ያድርሰን። ትዝቻችን ለማስታወስ ሀል ለሀገራችን ሰላም የሚፈጥር ቪዲዮ መስራት አለብን። አገር ላይ ህዝቡ ሰላም ነው ያለው። ሰላም ያጣኑ እኛ በውጭ ሀገር የምንኖርንን፣ ሰላም ያጣኑ እኛ ትልቅ ስልክ የያዝንንን፣ ሰላም ያጣኑ እኛ ሚዲያ የምንጠቀምንን። ህዝቡ ሰላም ናቸው። እወዷችኋለሁ። ሰላም ሁኑልኝ።